እምልህ እንደው አሁን የመጣሁት አልሰማህም እንዴ? የጋሻ አበራ ሚስቱ እኮ አረፈች። አበራ እዚህ ያለው ይሄ የዘመኑ ምንድነው አሉ አንተ ድንገት ነው አሁን ነው የሞተችው አሉ። አሁን ወደዛው እየሄድኩ እኮ ነው። አበራ ይሄ እናንተ ጋር ያለው ከእናንተ ቤት ይሄ ያለው አበራ ሌላ አበራ የለ። አትቀልዳለህ። እንሂድ ወደዛው ወደ ሞት አይደለም ከቱ አበራ ወይትኛው አበራ ይሄ እናንተ ምን ሆነህ ነው? እዛው እንሂድና እንትን እንድረስ። አለሚቱ ሚስቱ አለሚቱ እዛው እንሂድና ያልቅስ እንጂ ነው ሌላ ነገር አለ አልገባኝም። አቤት አለሚቱ ውሽማ ተረጋጋ። ማር አይደለም ተረጋጋ። ቆይ ተረጋጋ። አይዞህ እኔ የነገርኩህ አላገባኝም ነበር ሌላ ግንኙነት እንደዚህ ማለት ነው። አይዞህ ተረጋጋ። እንደ ሰው እዛው ሄደህ በቃ አልቅስ። አቤት አሰጣጥ እኮ ቀጭኑ እኮ ማይጠፋኝ በሞት አስተኛኝ። ጋሽቀጭኑ ምን እያረክ ነው? ምን ነው ጋሽቀጭኑ? ና ቶሎ አንተ አባታም ና ቶሎ ውሻ አርብላ ጭራሽ ና ቶሎ ይላል ይተደበ ነው። ምን ነው ጋሽቀጭኑ? ና ስለ አመጣም ምንድነው እንትን የሚያደርግ ምን ነው? እሺ ጠራኝ። ምርጫ ይደረጋል እንደ ሰሞኑን ምርጫ ይካሄዳል። የኮሚቴውን ልታረጉ ነው አሉ። አዎ ሳንታ ምን አጉደያለሁ? አስቀጨ ነው እንግዲህ ልትለቅ ነው። እንግዲህ 2 አመት ሙሉ አንድ የሰራው ስራ የለም። እስኪ እንደው አንተ ሰራው የምትለው ነገር አለ? ምቀኝነቷ የት መኳታ አታደርሳችሁ አይደል? እንኳን እና እኔ እኮ ብዙ መረምራለሁ። ይሄነቱ አይደለም። እኔ ከተሾምኩ ወዲህ ሰው ሙታ ያውቃል። ምን ያገናኘዋለሁ? ማይገስከች ነው እንጂ በፈጣሪ ስራት ነው እንደዛ እያልኩ ሰዓት እስኪ ጀርበው። እኔ ከተሾምኩ ወዲህ አንድ ሰው ሙታ ያውቃል። እዛ ያለችው ሴትዮ ናት የሞተችው። እሷም ያውቀና ደረሰ እንጂ በዛ እንኳን እንደው ትንሽ እንትን መሻሻል መስራት ያለበት በየሁሉም ቤት መብራት፣ ውሃ በጣም ነው የማዝንባችሁ ሁላችሁም። ምን እያለም ያገናኘው አስቀጭን የሚባለው ያሳየናል። አሁን ስለዚህ ስለ ውሃው ስለዚህ ታሪክ ምን ከምን ጋስቀጭን ከምን ሰላም እንዴት ነህ? ሰላም ሱፈረጅ ነው ሰው አኪነች ነው። እሺ እኔም ስለዚህ አንዳንድ ነገሮችን ትነግረናለህ። መቼ? አሁን እሺ እንኳን ደህና መጣህ። መቼ? እንኳን ደህና ቆያችሁ። ምን መጣልከሽ? እሺ እንኳን ደህና መጣህ። ጠርታችሁኝ እኮ ቸኩዬ ነው የመጣሁት። እንኳን ደህና መጣህ። እንኳን ደህና መጣችሁ ይባላል። ስለዚህ ስለዚህ አካባቢ ምናምን እስኪ ነገር ካለ ስለዚህ አካባቢ ንገረን እስኪ። ያው እንግዲህ እሺ ደስ ይለኛል ብንነጋገር። እሺ ንገረን እስኪ። መቼ? አሁን ንገረን ጋስከተል። ምን ነው የምነግረው? ግን ታርኩት። እሺ አሁን ምን እያደረግን ነው? ያው እናንተ ጋር ቆሜ ነው የማወራው። ምን እያደረክ ነው አሁን አንተ? ቆሜ ከዛ ጠራችሁኝ መጥቼ እናንተ ጋር ቆምኩ። አታትናግሩኝ። አልገባውም ማለት ነው። አሁን እናንተ እንኳን ተገባባኝ። እሱ ፈረንጅ ነው ከሌላ እኮ ፈረንጅ ነው ከየራሱ ጉዳይ ነች። ተገባኝ። እኔ ልተረጉምለት እኮ ነው። ጋስከተል ቱሪስት ነው ለመጎብኘት የምትቀማመሰው መስላኝ ነው። ጋሽዋ ሰላም ነው ጋሽዋ? አታሸብሽብ አንተ ኩክኒያም። ቆይ እደውልልሃለሁ። እሺ የመኪናው ሹፌር ነኝ ጋሽዋ። ኧረ አላውቅኝ ነበር። አዎ ጋሽዋ ሰላም ነው። እንዴት ነው አሁን? ጋራጅ ገብቷል ምናምን አለ። ፈረንሻል ወርዷል። አሁን ሰሞኑን ይወጣል ጋሽዋ። እንዴት ነው ስራ? አሪፍ ነው ጋሽዋ። ምንም አላረፈም። መቼም እኔ ስለማምንብህ ነው የቀጠርኩህ። ዛሬ ያው እረፍት ነህ መሰለኝ። ዛሬ እረፍት ነህ። ግቢውንም ምኑንም አጽዳው፣ ጠብቅ። አንተ ነው የምትጠብቀው እንግዲህ ግቢውን። አዎ ያኛውን ሰርፍ እዚህ እሰራለሁ። አዎ በቃ እንደዛ እያደረግህ ማለት ነው። አዎ እና ዙሮ እኔ የምልህ አንድ ጥያቄ ልጠይቅህ። ምን ችግሩ ጋሽዋ? ትምህርትም እኮ ተምረህ እንትን ወሲብ ስራ ነው ወይስ ለመዝናናት ነው የሚመስልህ? እንደው ዝም ብለን እንደው ለጨዋታ ያክል ስራ ቢሆንም እኛ ነበርኩም ታሰሩ። ስራ ቢሆንም እኛ ነበርኩም ታሰሩ። ደስታ ነው እንጂ ጋሽዋ። ደስታ በዚህ አይነት ያው ልጆችንም ሰራተኛውንም ልጨርስ ነው። ኧረ የለም ይሸርምታል። ሰላም ነው። አዝጃለሁ። ባለፈው አስገባቸው ተከረሽ ወጣረ ደላላው ነህ? ደላላው ነው። አትደውልም እንዴ? ደህና ሰው አታመጣም። ቸከሳ መጣሁኝ። ኧረ ግዴ በልማል በላሁን ቸከሱ ለማንኛውም ኧረ ምን ይበላል? ሰራተኛ እኮ ነው እኔ እዚህ የምጨርሰው። ሰራተኛ አንተ ነች። ደህና ሰው አታመጣም እንዳንተ። አሁን ያሁኑ ግን እኔ የደላላ የምበላው ምን ማለት ነው? ኧረ ተው በእንጀራ አትግባም። ሰው ይተባለፈው አንተን ግማሽ ብር ነው የሰጡኝ።
ምን አገባኝ ሰብሩኝ ማለት የገር ልጅ አላ ተው የገር ልጅ አትበለኝ ይሰርምጣል ምን አባታ አምጥና ከንስኪ ግቢ እኮ ነው ያሉት ይሰርምጣል ተው በእንጀራ አትምጣ ተው ማታ አገኛለሁ እኮ ከልተ አረቂ ደስ የሚለው እኮ እናንተ አንማረር ምን ማለት ነው እና ደህና ነገር አምጣ አንተ ደህና ነገር አሪፍ ካመጣለሁኝ የደላው ዝምተ አቂሳት ትግባ አንተ ሰው እንዱ ምን ያሰው እኔ ምን ይሰርምጣል አራታው እኔ ስለምንቀልድ እኮ ነው እና ቀልድ በዚህ ነው ታራ እመታለሁ ባለ ደህና ነገር አምጣሽ በቃ ሀያ ደህና ነገር ይመጣልህ በቃ እሺ ይሄ ቅማላም ፈጣጥ ነው እኮ አንስቼ ሳፈርጠው ያንተ አልቋል ይሄን አዲስ ጁሌ አሁን እኮ አክስቴ ደግሞ ትመጣለች ትልቁን ጀላት ነው ማስከዛት ምን ደሞ አጎቴ ከአዲስ አበባ ሲመጣ 100 ብር ይሰጠኛል በ100 ብር እንገንዘዋለን ማን ባለፈው ራሱ ያ የበዓል ጊዜ ገዝቼ ነበርኩ አንተም ገዝተህ ነበር ብዙ 5 ገዝቻለሁ እዚህ አይደል መጥጬ እኔም እንደዚህ ገዛሁኝና ግን አባቴ ግን አዩ ምን ይለኛል ትልቅ ሰው አይደለህ እንደ ለምን አትመጥ ምናምን ይለኛል ምንም ብሎ እሱ የመጣ ማካላት የመጣ ነው ጅሌና ለክስታችን ትመጣለች ይሄ ክላስ ጥሩ አይደለም እዛ አልፈርፍ ክላስ ሻው ዘቀበረና አለሽ ዳራ ሂዝም ብሎ ላክሽ ምን ያዝጋም አንተ ጋሽቀጭ ሰላም ነው ሳቻ ሰላም ነው እንዴት ነው ሰላም ሚስቴ ናት ታውቃት ሚስቴ አው ነጃት ናት አደረችብኝ ሳደሙ ዛሬ ነጃት አረች ወራንስ ነጃት አረች አረች ምን ያለው አለው ምን ፈልጋችሁ ነው ክላስ ፈልገን እንደባለፈው ክላስ ይዘን ከሌላ ሰው ጋር መተህ ነበር አይደለም ሂጅ ነው መምለክቱ ቢሮሽ አውቀናለች እንዴት ልስላለች እና ታራንተና መጀመሪያ ያሰሰው ልንገር ወጫው ትፈልግ ሌላ ይዘል መጣው አትረኝ የባለፈው መስላይ ነው ምን ነው አማን አትነግረኝ ለምን አምጣ ይደል ከማስበራዱ በርዘ ሄደች መዝጋቢ ነበርኩኝ እኮ ቤት ጽሁፍ እኮ አሁን ኮምፒውተር ያሰኛል በጣም ነው የሚያምረው ዛሬ ሰዋራታለች አወራታለሁ እዚህ ነው የምትሰራው እኛ ጋር ላውራት ላስደንግጣት አስደንግጫ አስመስዬ ረከሽ ከጥም ሰው ጋር ከየት መጥቶ ነው ከታች እየሮጠኝ የመጣው አንተ ላይ ይሁን አሁን ባስደነግጣቸውስ ባስደነግጠውስ ደንግጣ ራስህ እየደነገርክ አስደነግጠኝ ሆዴና በውስጤ በቃ ይቅርብ አንተም ትልቅ ሰው ነህ ጋሽቀጭ ነው አይ እኮ ለማጫወት ምናምን ነው እንጂ አሁን ባስደነግጣቸውስ ሁለቱን ለምን ሰራ ከየት መጣል አሁን ሰይጣን የመሰለ አየው ሰይጣን በመታውስ አሁን ለምን ብለህ ትመጣለህ ተው በግድ አንተ ጋር እያወራህ ነው ለምን በግድ ወደ ዘይት ለምን ትመጣለህ ነው ያልኩህ እኔ ያ ጋሽቀጭ ነው አይደለም እንዴ የራሱ ጋሽቀጭ ነው ወደ ጨረታው እየመጣ ለመጨረትም እኮ በቃ ልጁን ባለ ሀብት ዳረ በቃ ጋሽቀጭ ነው ሰላም ነው አርፍዳ መጣ መሰለህ ጨረታው ነው ጨረታ አለ ጨረታ ገብቷል እኮ ቆይ የሚጨረስ ሰው መጥቷል አንድ 9 ሰው ምን ያደርጋል ደህና የሚጨርሰው አለ እስከ ስንት ነው የሚሉት አሁን 600,000 ደርሷል ማለት 600,000 ነው 600,000 ቢሸጥልን አለ ያው 400,000 ደርሷል ግን 400,000 ብር 9 ሚሊዮን ብር ብዬ ላከሳስራቸው አወጣም እኮ 1 ሚሊዮን እንኳን ትረይልም ያወጣ ያከሳስራቸዋለሁ 9 ሚሊዮን እኔ ጨርሰዋለሁ ይሄን ባይወጣኝ እኔ ልክሰር አስገድነው 1 ሚሊዮን ራስ ወሽጥም እኮ አለ አስተማም እንዴ ምን ብር ነው እኔ የልጅ ባል እኮ ባል ሀብት ነው አረ በዛሬ ሀብት ሞልቶ እና ባይሰጥስ እሱ ካልሰጠኝማ ልጄን መልሳታለሁ ቀልደኛ ያርገ ቀላል ፈርገኝ 9 ሚሊዮን ብር ብዬ ይሄን ፕሮግራም አበላሽዋለሁ አልመለጥኩ ካላመጣ በዚህ ላይ ካራኔ ልጅ ባል ታዲያ እኔ እንቁላል ፍርፍር መሰልኩት ምንድነው የሚለው የምንለብሰው ጫማ ራሱ ብራንድ ነው ማሰሪያው ራሱ ይሸጣል እኮ ለብቻ እንዴ አንተ ነገር እኮ ያጠገብ ጋሽቀጭ ነው እንዴ አሪፍ ይሄ ሱሪው ራሱ አሪፍ ነው ሱሪው አሪፍ ነው ይሁን ጨዋታ ላይ አንተ ምን እንጸር አይንህን ጨፍን አይንህን ጨፍን የሚገርም ነው ዝም ብለህ ጨፍን እሺ ልግለጥ ጋሽቀጭ ልግለጥ እንዴ ግለጥ ሰርፕራይዝ አየህ እኔ እንደም ስልክ የት ነው የሚጠራው
እንደው ጨዋታ እኮ እችላለሁ። ጨዋታ እኮ አይጠገም ማር የሆነ ጨዋታ ከመልሼ ደውላለሁ። ጋሾች እንደንት ነገር ጎበዝ ነህ ግን ነቃህብኝ። በለሽ ለጨዋታ ነው ድሮ። እሺ ይታያል። በዛ ምሳሌ የድሮ ጨዋታ አለ። እኛ ድሮ ምሳሌ አምጣ ወይ 100 ብር ወይ 50 ብር ካለ 50 ብር እሺ 10 ብር 50 ብር ድሮ ምን ጨዋታው ነው። አሁን ይሄ አስማት ምናምን የሚባላል ያ አይሆንም። አሁን ገብቷል። አዎ እንካ 10 ብር ነው 50 ብር ያንተ ነው 10 ብር የኔ ነው። ምንድነው ጋሾቹ ምንድነው ጋይዛ ምን አለ እዛው ተሰንጫዋቷል። አዎ እዛው ስንጫወት መኪናውን መጣ ምን አሽከጭን ሰው መጣ ግባ በለው ሰላም ነው። ታጠብ ድግስ አላላችሁኝ። እስኪ አሁን ምን መሰለህ እኔ ደግሞ አላውቅም። እስኪ ነው ድግባ ውጭ ነው እዚህ ማን ተጣርቼ ነበር። እኔ እኮ ሌላ ሰው እዚህ ጎረቤታችን ነው። ድግስ አለ ሲሉበት መጣ ነው። አለቀ እኮ አለቀ። ገና እኮ 6 ሰዓት ነው። 6 ሰዓት ላይ ይተዋል። አለ ለሌላ ሰው ነው። አንተ ትመጣለህ ሳትጠራ ተጠርቻለሁ እኮ ማማም ቤት ነው ተጠራው። ተከብሬ ነው የተጠራሁት እኮ አመም ማባረር ነው። አንተ ይደፈር ነው እሳ አረ በቃ አልቋል። እኔ ሌላ ሰው መስሎኝ ነበር። መሳቡ ዝም ብዬ ቆይ ቀስ እያልክ አንተ መሳብ እኮ ቀላል ነው። ማውጣትና መሳብማ ትወዳለህ። እሪ እንደው ምን ያክላል? አየሁ የብሬን ቀላህ አይደለም የሚመስለው የብሬን ቀላህ እስካሁን ኧረ ተው አይነካም ባፋይነካም ምንድን ነው ልሂድበት እየተኮስኩት ነው ዛሬ ገና ጥሩ ስራ ሰራ ቀላል ነበር። እስቲ አሁን ሂድበት ለና ማን ነው ይሄዳል እና ነው ተሽሏል። እኔ የምልህ ማውጣትና ማስገባት ያልከው ለምንድን ነው? ማውጣትና ማስገባት ያልከው እኔ እየተሳደብክ ነው? ንቀልኛላችሁ ነቀልኩላችሁ ጋሽ እና ማውጣት ምንድን ነው? እሺ ወገባባ ወጣቡ የመላቀል ያ ራሴ ይሄ ነው አከራይችሁ ነው ለመጋዘን ቀላል አድርገኛል። አሁን ቆረጥ አድርጌ ደግሞ አሁን አከራየዋለሁ። ልጆች ምናምን የሉም እንዴ? ምን ሰድጃለሁ። ሰላም ከገቢዎች ነበር የመሬት ግብር ከፋይ ሰላም ነው ምንድን ነው የሚለው ከገቢዎች ናቸው። ከገቢዎች ያለህን ሀብት ምናምን የሚያጠኑ ናቸውና እሱ እሺ አማን ሰላም ነው። ይሄ በሙሉ ያንተ ነው። እያከራየህ እየበላ ነው። ግብር ታጭበረብር ወሬ ደርሶኝ ነው እንትን ነው እኮ አሁን ምን አለ መሰለህ ድሮ መሬቱን በህግ ያስጠይቃል። ድሮ ምናምን መሬቱን ስንይዘው እንደዚህ መሬት ላራሹ ምን ነበር ከዛ በድሮ እና አሁን ምንድን ብዙ መሬት አለ ተብሏል። አሁን ከዚህ ከቀበሌውም ሆነ ካገሩ እያጭበረበርክ እየበላህ ነው ብሎኛል። አይ አልበላሁም። እንደማንኛውም ሰው አገኛለሁ፣ እጠጣለሁ። አንቀጣልክ ገንዘብ የመጣ ጊዜ አትነካኩ ጋሽ ቀጭኑ እንኳን እኔና ስንት እናነዳለሁ። ይሄሳ ምንድን ነው? አሁን ይሄ ተው አትነካኩ። ይሄ ምንድን ነው የምልህ? አሁን ነዳህ አሁን አንተ ምን ታመጣለህ? ምንም ማለት ጋሽ ቀጭኑ ጫራቱ ከጨበረ ምትወር ብር ይቻላል። አንሷት በር ላይ አንሷት ምን 100 ብር አንሷት ምን ስማ መጣ አሁን ባልጋራ እንዳትጋራኝ አልጋራው ከዚህ ጋር በር ነው በልቻው ቀስቀጭኑ አያውቅም አለሁ። ስማ ትምህርትህን ትማር ከሆነ ትማራታለህ፣ እማትማር ከሆነ ቤቱን ለቃ ተወጣታለህ። እኔ በዚህ አልደራደርም። ድሮም ጓደኞቼ ያውቁኛል፣ አሁንም አልደራደርም። ልጅ ሆን ካልሆንክ ሌላ ታሪክ ነው። ልጅ ሌላ ነው። እዚህ ጋር ህይወት አለ፣ እዚህ ጋር ህይወት አለ። ሌላ ታሪክ አልፈልግም። ተወጣታለህ። ጭራሽ ሴትን ማቅፈት ትዞራለህ ትምህርትህን ዘግተህ። እኔ ይሄንን አላውቅም አልሁ። ይሄንን ና ጠጋ በላይ ልንገርህ። የኔ ህይወት የተበላሸው እናትህን ያገባሁ ጊዜ ነው። አፈጠጥስ ምንድን ነው ያልከው? እና እናትህ ናት እንደኔና እንደናትህ ተሞክሮ መውሰድ
መታይ ነው እንዴ? ተጣው አተ ይሄ እናቱ ጋር ነው ይሄ። አዎ እንኳን አብሮ ደስ ያለን እንደው ያው ጋስከጁ ነው። እሺ ወይ ጋስከጁ ነው። እንኳን ደስ አለ ልጅን አስመረካሉ። ኧረ ምን እንኳን ደስ አለ ልን የመጣ ነው እኮ ደስታውም በጎን አለ፣ በአንድ በኩልም ደግሞ ጥሩ ያልሆነ ነው የሚሰማኝ። እንዴት አታይም? ኧረ እንኳን ደስ አለ እኮ አይታይም። ይኸውና በዛ ደግሞ እንዳለ ነው የምልህ እንዳለ ጨርሶ እንደው የአካባቢውን ሰው ጠራሁኝ ተዛባሁኝ እኮ ወጭ ልጅ አንዲት ጨምላቃ ልጅ አስመርቃለሁ ብዬ ይሄንን ሁላ ወጭ እኮ ነው ያወጣሁት። ብዙ ገንዘብ ወጣ። በ10 ዓመቷ ደሞዝ ራሱ የማይተካ እኮ ነው የተበላው። እንደው ቢቀርብ አይሻልም ጋስከጭ? ግን እንኳን ደስ አለ ዋናው መመረቁ። ኧረ አንተም እንደስ ይለኛል። ልብሱን ለብሼ ሰው መሰልኩኝ። አሁን ፎቶ በዚች ታነሳኝና አሳያችኋለሁ። ታች ልብሱ ምን ያደርግልሃል? ልብሱ ምን ያደርግልሃል? ማሳያ ለጓደኞች እና እኛም እኮ ዛሬም የሚበላ የለም የሚበላ አለቀ። አገቡ ነበር ተጠርተናል እኮ ጋር አለቀ። በሉ በዛች ሂዱና እና ልግባኔ ወዴት ነው የምትገቡ? ወደ ቤት። ለምን? ተጠርተን እኮ ነው የመጣነው። ጋር ማን ነው የጠራ? አንተ ነህ። ተው እንጂ በጉልበትም አታሸንፈኝም እኮ ስትል በቴስታ ነው አውልቅ የምትልህ አስቤው አይደለም ታውቃለህ? ይገባኛል። ማለት አንተ ምስፒር ላይ ታውቃለህ። አንተ እኮ እኔ ምስፒር አንተ ምስፒር አንተ እንደዚህ አጥፋው በነበር ጥሩ ነበር። አሁንም ወርዛል ተቀሉ ቢቆም አንተ ተቀለኩ አንተኛ ማን ነው ነው የሚለው? ለዚች ይቺ ትንሽ መጋጨት ዋላ አይደለም። ብንጋጭስ በደንብ መቃየም ይመጣል። አየህ ወንድ ይሄን ብመታብኝ አስበዋል እኮ አይሁ ሸቱን ብመታብኝ ምን እንደሚሆን ሌላ ጸብ ውስጥ ነበር የሚገባው። ወንድ ከባድ ጸብ ውስጥ ማለት ግን እቺ ስለሆነች ልጆችም እኮ እኔ ምን መሰለህ ፍቅረኛ አይነት ከማለት አንፃር ትቻለሁ። እቺን እኮ እናሰራታለን። አሁን ቀላል መስራችኋል አይደል? ይሄው ዝም ብሎ አላቀን ይፈጅብኛል። አሁን ለማሰራት ማለት ብንጋጭሳ ከባድ ነው። ቀላል እንዳይመስላችሁ። አዎ በጉልበትም አታሸንፈኝም እኮ ስትል በቴስታ ነው አውልቅ የምትልህ ከነጥርስ ከነገ ጸብ ውስጥ አልገባም። ይሄ የፍቅረኛ ጸብ ውስጥ አልገባም። ወንድም ግን ገብቷል አይደል? ካልቻልክ አትንዳ በቃ ገብቷል። አሁን ባላድነው እኮ አንተ እኮ መተዋል እኮ ግን ብቅ የተማርኩ ነኝ። የተማርኩ የሸርሙጣ ልጅ ምን አባቱ ይቅርታ በቃ እኮ ታዲያ በቃ ሳብ ዝም ብላችሁ ግን ራስ ያሰራው የሸርሙጣ ልጅ ነበር።